ከእግዚአብሔር ጋር ራቅ ማለት ሁሉም ነገር ነው የሚርቅብህ። እግዚአብሔርን ጠበቅ ስታደርግ ግን የምትፈልገው ነገር ሁሉ ጠበቅ ይልባል። ዝነኝነት ምናምን አይገዛኝም። የስኬት ምንጩ ምንድነው? መንፈሳዊ ላይ ስኬታማ መሆን ነው። ይህ ዓለማዊ ከዛ እንደ መስታወት ያሳያል። ልጅ ያለው ቤተክርስቲያን አልሄድም ነበር፣ በጣም አልወድም ነበር እና ተረዳሁኝ። በቃ ህይወት መንፈሳዊ እንደሆነች እኛው ይሄ ስጋ አለን ምናምን ዓለማዊ ይመስላል፣ ግን እቺ ህይወት መንፈሳዊ። በጣም ደስ ብሎኛል በዚህ አይነት መንገድ አብረን ቁጭ ብለን ስለተገናኘን ጸሎታችን ስላደረስን ደግሞ ከዚህ በኋላ የሚኖረንን ቀን አስበው። በቃ በጣም በጣም ትቀላለህ። በጣም የልጅነት የቤተክርስቲያን ኤክስፔሪየንስ ነበረ። እስኪ ንገረኝ። ልጅ ያለው ቤተክርስቲያን አልሄድም ነበር፣ በጣም አልወድም ነበር። አረቱ እንግዲህ ግልጽ ነው የምናገረው። ግልጹ ነው ማዘር እሑድ እየመጣች ይህ ልጅማ አሁን ነገር አለበት ትላለች። በጸበል አምጥታ ነው ፊቴን እንትን የምታደርገኝ በጸበል። እኔ ደግሞ እልህ ነው መሰለኝ አላውቅም፣ ስልቹነት ነው። እሑድ በጣም በቃ እንቅልፍ ይመጣኛል። ግን ሄጄ ከተመለስኩ በጣም ደስታ ይሰማኝ ነበር፣ አስታውሳለሁ። እንትን በቃ ምግብ ነው የሚሆነኝና አሁን መንፈሳዊ እንትን ግዴታ በቃ ምግቤ ነው። ይህ መንፈስ ባይኖር በምንም ተአምር አሁን አዶናይ ያለበት ደረጃ አይደርስም። በልጅነት በጣም ቤተክርስቲያን የማይወዱ አዶናይ ከዛ በኋላ እንዴት ወደ ቤተክርስቲያን መቅረብ መታረቅ ምናምን የጀመርክባቸው ሞመንቶች አጋጣሚዎች ምንድን ናቸው? ወደ ፈጣሪ አይ ቲንክ ዓለማዊ ህይወትን ስላየሁት ነው። ውጭ ያለው የዊድ ሱስ ነበረ፣ ፖርን ኦል ኦፍ ዳት የሚያስጠላ የዓለማዊ ነገር አለ አይደል የሚያሰቃየህ። እነሱ ነገሮች በቃ ሸውደውኝና ገዝተውኝ ነበርና እነሱ ነገሮች ያሸነፉኝ መንፈሳዊነቴ እርቆኝ ስለነበረ ነው። ወደ መንፈሳዊ ወደ እግዚአብሔር መቅረብን ስማር ምን ሆንኩኝ? በቃ ጥንካሬን አመጣው፣ ኃይልን አመጣው። አሁን በቀን እኔ 20-30 ቪዲዮ ስፖስት እንብዬ በቃ ለስራ የተፈጠርኩኝ ሰው ሆኜ ሳይሆን መንፈስ አለኝ በቃ የሚመግበኝ ወደፊት እንድል ጥሩ ነገር እንዳይ የሚያግዘኝ ያ ለዛ ነው። ያን ኢነርጂ ወደ ፈጣሪ እንድትቀርብ ያደረገ ሞመንት ለምሳሌ የተለያዩ ሱሶች ነበሩ። ከነዛ ለመውጣት ራስ ዝም ብዬ አይ ከዚህ በኋላ ወደ ፈጣሪ ልቅረብ ብለህ ወይስ ደግሞ የሆነ የመራህ ነገር አለ? የመራኝ ነገር አለ። ሁሌ በሰዎች ተመርቻለሁ። ሰው በተናገረው ቃላት፣ ያነበብኳቸው መጽሐፍቶች እና ተረዳሁኝ በቃ ህይወት መንፈሳዊ እንደሆነች። እኛው ይሄ ስጋ አለን ምናምን ዓለማዊ ይመስላል፣ ግን እቺ ህይወት መንፈሳዊ ነች። ከእግዚአብሔር ጋር ራቅ ማለት ሁሉም ነገር ነው የሚርቅብህ። እግዚአብሔርን ጠበቅ ስታደርግ ግን የምትፈልገው ነገር ሁሉ ጠበቅ ይልባል። ከዛ ምን አተረፍክበት? በዚህ ትልቅ በረከት። በዓለማዊ ደረጃ ያህል አይደለም በረከት ምልህ፣ በውስጤ ከሰላም አለኝ። እንትንነት ዝነኝነት ምናምን አይገዛኝም። እኔ አውቀዋለሁ ዝም ብዬ ሙሉነት አለኝ በቃ መንፈሴ ላይ። አሁን ሁሉም ነገር አጥቼ ውስጤ ከዜሮ እንደገና ብቻ ከዜሮ ሰላም አለው ውስጤ በቃ አውቀዋለሁ። በቃ የስኬት ምንጩ ምንድነው? መንፈሳዊ ላይ ስኬታማ መሆን ነው። ይህ ዓለማዊ ከዛ እንደ መስታወት ያሳያል። አይገርምም? መንፈሳዊ ላይ ስራ ብቻ። ተማሪ አሁን ስለ መንፈሳዊነት የሚዋራው አዶናይ አለ። ከዚህ በፊት ደግሞ ያለፍካቸው የመጣባቸው መንገዶች አሉ። ሰው አምሮ ውስጥ የሚመላለሱ ምናምን የተለያዩ ጥያቄዎች ምናምን አሉ እና ሰው በዚህ ልክ የሚጠብቅ ይመስልሃል? አይ ቲንክ አውቀዋለሁ። ሁሌም እኔ ነጭ መግነኝ ወይም ምንም አላጠፋም ብዬ የማስመስል ሰው አይደለሁኝ። ሁሉም ሰውም ያውቀዋል። ስህተትም አለ፣ ትክክለኛነትም አለ። ሁላችንም እንደምንሳሳተው ሁሉ ትክክልም ሰርተናል። እንደተጎዳነው ሁሉም ጎድተናል። ብዙዎቻችን እንደተጎዳን ብቻ ነው ማስመሰል የምንፈልገው እንጂ እና እኔ ሰው ነኝ። እንደ ሰውነቴ ተቀብያለሁ ራሴ። እንደ ብዙ ሰዎች አሁን መንፈሳዊ እንዲሆን ብቻ ከጠበቁኝ ይህ ትልቅ ስህተት ነው። ዓለማዊ ነገርም አለኝ እና ባላንስ አድርጌ የሚሄድ ሰው ነኝ። ምን አደረገኝ መሰለህ? ይህ ጸባይ በጣም ሃይማኖተኛ የሆኑ ሰዎች አራቁኝ። ያን ያህል ምንም ሃይማኖት እንትን የማይሉ ሰዎች ደግሞ ወደ ሃይማኖትም ጠጋ ይላል፣ ግማሽ ግማሽ የሚሉም አሉ። ውጭ እኔ መሀል ላይ ሆንኩኝ ማለት ነው። እና አይ ቲንክ ነፃነት ይሰማኛል። እግዚአብሔርን አከብራለሁ፣ ጸልያለሁ፣ ሃይማኖቴን እከተላለሁ በስነ ስርዓት። እግዚአብሔርም ይቅርታ ብሎልኛል ያሳያል። እንግዲህ ተመስገን ሁሉም ነገር ተሟልቶልኛል። ከዚህ በላይ ምንም አልጠይቅም። ዝነኝነት ያልጠላውም ባይዘው ስኬት ያልጠላውም እግዚአብሔር የሰጠኝ ነገር ስለሆነ። ግን የተማርኩት ነገር ምንድነው? ሁሌም በቃ እግዚአብሔርን ይዤ በቃ ምንም ነገር በቃ ሊጨምርልኝ አይችልም። ያቺ መኪና ምን የምታመጣው ነገር የለችም። ያ ቤት አደንቃለሁ ምናምን የሚሉ ሰዎች ሁሉ አከብራቸዋለሁ፣ ቴንኪዩ። ግን ምንም ልቤ ላይ የሚጨምሩት ነገር የለም። ራሴን ዘግቼ ወይም በፍርሃት ምናምን ሳይሆን ያ ዓለማዊ ነገር ምንም እንደማይጨምርልኝ አውቀዋለሁ። በቃ ዝናው እንዴት ነው የምችለው? ዝናው ከዚህ በላይም ዝና እችላለሁ ነው። ለምን? ስራዬ ምን እንደሆነ አውቃለሁ። በእግዚአብሔር ዘንድ የተሰጠኝ ስራ አውቃለሁ። ኢትዮጵያን አንድ ማድረግ እፈልጋለሁ። እኔ ኢትዮጵያን መመለስ እፈልጋለሁ። ፍቅርን መፍጠር እፈልጋለሁ። ሰላምን መፍጠር። ሁላችንም አንድ የማደርግበት መንገድ ደግሞ በመናገር ሳይሆን በመሆን ነው። ብዙ ሰው ደግሞ እኔ ተናግሬው ሳይሆን በመሆኔ ነው ያ
ኢትዮጵያ አንድ ያደርጋታል እንደዚህ የሆነ እየመለስከው ነው ብሎ ኮሜንት ሲያደርጉልኝ አነበዋለሁ። ስለተናገርኩኝ አይደለም ስለሆንኩት ነው። ሰው ማፍቀር and I think I don't know ምን ልልክ እንደምችል እውነት ለመናገር ዝናው በጣም ወድጄዋለሁ because ለጥሩ ነገር ነው እያዋልኩ ያለሁት። ከዚህ በላይም ዝና ፈልጋለሁ። ለምን ከዚህ በላይ ሰላም ከዚህ በላይ ፍቅር ማምጣት ስላለብኝ ባይ ዘ ወይ ማለት ነው። ቲክቶክ አቆማለሁ ያልኩባቸው ቀናቶች ማዕት ናቸው። ቲክቶክ አካውንቴ መሸጥ ፈልጌ ነበረ። መቼ በቃ ከ4 ወር በፊት ቲክቶክ አካውንቴን ሸጬ ወደ ካናዳ ተመልሼ በቃ ተቀጥሬ ይመስላል። ምን አገባኝ ሰው አይን ውስጥ የምገባው። የዛ የሆነ ጊዜ ነበር የሆነ ነገር የተፈጠረው ታስታውስ ከሆነ ፖርን በጣም ሀገር ሙሉ ያንቋሸሽን ጊዜ ታስታውስ ከሆነ በጣም ትልቅ ንቀት ነው ያጋጠመኝ። በጣም ብዙ ሰዎች ዲስሪስፔክት አድርገውኛል መንገድ ላይ። ለእኔ ያላቸው አመለካከት እንደ ጅል፣ እንደ ስድ፣ እብድ እነዚህ ነገሮች ሁሉ በቃ ውስጤ ላይ ገብተው በጣም ሰባብረውኝ ነበርና ካናዳ ልመለስ ነበር። በቃ ስራ አፕላይ ያደረኩኝ ነበር ከዚህ ሆኜ ቲክቶክ አካውንቴን ሽጬ። የዛኔ ዝነኝነቴን የጠላሁበት ታዋቂነቴን የጠላሁበት ጊዜ ነበረ በጣም እና ግን አየህ በስቃይ ተፈትነ ስታልፍ ማለት ነው በረከትን እዛው ነው የምታገኘው። ምክንያቱም አወቅኩ አዶናይ ማን ነው ለምንድነው መቆም ያለበት። ዛሬ ቲክቶክ አካውንት ይሸጣዋለሁ ብዬ ወስኜ ነገ ጧት ስነሳ ግን ተመልሼ ቪዲዮ እየሰራው አገኘዋለሁ ራሴ። ምንድነው የሚገፋኝ? ማቆም ፈልጋለሁ ግን ለምንድነው የምገፋው? ማን ነው የሚገፋኝና እሱ እግዚአብሔር እንደሆነ አወቅኩኝ። እና ይህ ሁሉ ጥንካሬ ከእግዚአብሔር ጋር ሳያይዘው ማን ያቆመኛል? ቀና ብዬ ነው የምንቀሳቀሰው። ለምን አይተርቡኝም? ለምን አይሰድቡኝም? ማድረስ የምፈልገው ዓላማ አለ። ኢትዮጵያን አንድ ማድረግ እፈልጋለሁ። ሰዎችን ፍቅር ማስተማር እፈልጋለሁ። ወጣቶችን ደግሞ ራስን ማክበር ኮንፊደንስ የፈለከው ነገር ማምጣት እንደምችል ማስተማር እችላለሁ። ፐርፐዚ ነው እግዚአብሔር የሰጠኝ ትዕድልት ነው ይሄ። ኢትዮጵያ የተወለድኩበት ምክንያት ለዚህ ነው። ስለዚህ እነሳለሁ። ያቺ ከወሰንኩኝ በኋላ ሁሉም ነገር ተቀየረ። ምንድነሽ እንድትወስን ሐሳብ እንድትቀይር ያደረገች? በቃ እግዚአብሔር ነው በቃ ነገረኝ። በቃ ዓላማዬ ይህ እንደሆነ በቃ መንገዴ ትክክለኛ ይህ እንደሆነ እያለፍኩበት ያለው ሁሉም ነገር ይህ ስቃይ ለምክንያት እንደሆነ በቃ አወቅኩኝ፣ አረጋገጥኩኝ። በቃ በህልም ብትል ከእግዚአብሔር ጋር ወርቻለሁ። በህልሜ ስራመድ ቁጭ ስል እንደዚህ አሁን ለምሳሌ ቤተክርስቲያን መንፈሳዊ ቦታ ስመጣ ያለ መናገር የሚያናግረኝ ነገር አለ። በቃ ሁሉም ነገር ማለት ነው። ቋንቋም የለውም የሆነ ነገር ነው። ግን እሱን ነገር ተማምኜ ነው ቀና የምለው። እሱን ነገር ተማምኜ ነው ሞቴንም ቢሆን ሳልፈራ ማድረግ ያለብኝ ነገር የማደርገው ማለት ነው። እነዛን ሀሳቦች ወደ ሚዲያ በማውጣት ይጸጽታል? በምን ታምር ምንም አይጸጽተኝም። ምንም ለምን ቢቀጥልም በቃ እንደዛ በዛ ኢሹ ቢቀጥልም ይሄ ነገር አሁን ያለውበት ባልደርስም ለምክንያት ነው ብዬ አምኜ እቀጥል ነበረ። ምንም ድንን አልልም ነበረ። ያ የደረሰው ነገር እኔ ያጋጠመኝ ነገር ባይዘው የ4 ሰዓት ፖድካስት ነው የሰጠሁት። ከ4 ሰዓት ፖድካስት የሆነች 20 ሰከንድ ነች 30 ሰከንድ ካታውጥተው ቲክቶክ ላይ አወጧት። ቫይራል ሆኑ። ሰው እኔን ሳይሰማ እኔን ሳያቅ ነው እንትን ያደረገኝ ጃጅ ያደረገኝ። ትዝብት ከ4 ሰዓት ውስጥ 20 ሰከንዷን ያየው 20 ሰከንድ አይተው ከዛ አዶናይ ይህ ነው ብለው ኮንኑብኝ ማለት ነው። ኦኬ ምንም አይመስለኝም። እኔን ለማወቅ ሳይሞክሩ እንትን ካደረጉኝ የሆኑትን ነው እየነገሩኝ ያሉት ማለት ነው ሳያውቁኝ በደንብ። ስለዚህ በምን ተአምር አይጸጽተኝም። በጣም ብዙ ወጣቶች አግዣለሁ ብዬ ስለማስብ የተቀበልኳቸው ሜሴጆች እኔ ነኝ የማውቃቸው ወጣቶች ምን ደረጃ ላይ እንዳሉ ምን ሁኔታ ላይ እንዳሉ እና እኔ ማስመሰል አልችልበትም። እኔ ቃል የገባሁት ለእግዚአብሔርም ቢሆን አንድ ነገር ምንድነው ማስመሰል አልፈልግም ካሁን በኋላ። ለምን አስመስላለሁ? ሁላችንም እኮ እያስመሰልን እኮ ነው በቃ ተጨናንቀን ተሳስረን ያለ ነው የሆነ ትንጥዬ ቦክስ ውስጥ ያለ ነው። ምንም ጸጸት የለኝም፣ ቁጭት የለኝም። ቤት ምን አሉ ቤተሰቦች? ኧረ አዎ እሱ አሁን ከባድ ነው። አልተናገሩም። እነሱ ነው አሁን እያሰብኩ ያለሁት። ቤት ምን ሊሉ እንደሚችሉ አንተ አልተናገርክም። እንደ ማንኛውም ተመልካች ነው ሊደርሳቸው የሚችለው ቪዲዮ ኦር ሊሰሙ የሚችሉትና የሰሙበት ሞመንት አጋጣሚ እንዴት ነበር? ምን አይነት ሪያክሽን ነበር ቤተሰብ ጋር? በ10 እጥፍ ነው ከኔ በላይ የተዋረዱት። በ10 እጥፍ ነው ያፈሩት። በ10 እጥፍ ነው የተሰቃዩት። እና ይሄም አውቀዋለሁ። ከሁሉም በላይ የሰበረኝ ደግሞ ይሄ ነው ባይዘው ቤተሰቦች ጋር ያለው። because በቃ ደግሞ አለመናገራቸው ያን ያህል በጣም ከመሰበራቸው የተነሳ ለመምከር ነው የሞከሩት አንተን እንጂ አልተቆጡም፣ አልተናደዱም። አልተቆጡም፣ አልተናደዱም። በቃ ለመምከር ሞከሩ። ግን በቃ ሆኗል ነገር አለ ተስፋ የቆረጡ ነገር እንደዛ ነገር ነውና እንደ አንድ ወጣት እንደ አንድ ዓላማ ያለው ወጣት እንደ አዶናይ መድረስ የሚፈልገው ትልቅ ነገር ነው። ያ ነገር ስመለከት ባይኖቼ በጣም ይከብደኛል። ግን ደግሞ እግዚአብሔር ገለጠልኝ። ጊዜያዊ ነው፣ ችግር የለውም። ሰው ይዘንብህ ችግር የለውም። ቤተሰቦችም ተገምጥለህ በእጥፍ እንደምታኮራቸው
አረጋግጦልኛል እግዚአብሔር እንደማቆራቸው አውቀዋለሁ። አይዞሽ ማሚ ችግር የለውም አትጨናነቂ ታያለሽ፣ ወር 2 ወር ጠብቂ ችግር የለውም እንዳላኮራለሁ ችግር የለውም እያልኩኝ የሆነ ተስፋ የመስጠት ነገር አለ። ጃጅም አላረኳቸውም እነሱ እንደዛ ብለው ማሰባቸው ከዚህ ያለን ያደግንበት ነገር ነውና አስረዳኋቸው። ትንሽ ለመረዳት ሞከሩ። አሁን ግን በተገላቢጦሹ ያ እግዚአብሔር ቃል የገባልኝ ነገር እውን ሆኖ እያዩት ነው። ተምረዋልም ከነሱ በላይም አልፎ የኢትዮጵያ ሕዝብም ገብቶታል። ለምን ያ እንዳልኩኝ እንዴ ስድነት እያስተማርኩኝ ሳይሆን ግልጽ ሆኜ ስላለንበት ሁኔታ እንዳካፈልኩኝ አብዛኛው ሰው እየገባው ነው ያለውና የእግዚአብሔር ስራ ነው ይሄ። ምን በጣም ጥሩ ሰው በእነዚህ አይነት መንገዱ ስላሉ ወጣቶች ምን ትላለህ? አይ ቲንክ በዚህ አይነት ሁኔታ ውስጥ ያሉ ሰዎች ወደ መንፈሳዊነታቸው ቢቀርቡ ላለው አሁን ንስሐ መግባት አለ። ንስሐ ስትገባ እኔ አሁን ንስሐ የገባሁበት መንገድ ምንድነው? በይቅርታ ነው፣ በይውህና ነው፣ ከራሴ ጋር ሆኜ ማለት ነው። አዶናይ ሞቷል። ከዛ የበለጠ ከሱስ እንደወጣ ያገዘኝ ነው እንጂ በንስሐ ደረጃ ከመጣን ወደ መንፈስ ከመቅረብ ደረጃ ሁሌም ዓላማችን መሆን ያለበት ጧት ስንነሳ ወደ እግዚአብሔር መቅረብ ነው። በሆነ መንገድ ወደ እግዚአብሔር መቅረብ አለበት እንዳትረሳ። እኔ አሁን ለሰከንድ አላወጣውም። እግዚአብሔር በየሄድኩበት እግዚአብሔር እናየዋለሁ። እዚህ ወንበር ላይ እግዚአብሔር እናየዋለሁ። እዚህ መሬት ላይ ቤተክርስቲያኑ ላይ የሄድኩበት ቦታ ግን ሰዎች ላይ እግዚአብሔር አያለው። ሰዎች ላይ እግዚአብሔር አያለው። ከዛ በጥሩነታቸውን መለካቸውን በጣም ጥሩ የሆነው ነገር ምን ያደርገኛል? የበለጠ ከመንፈሴ ጋር እንድጣበቅ ያደርገኛል። ሰይጣን ከታባቱ ይመጣል። በምን አድርጎ ሽሉክ ብሎ ይገባል። አሁን እኮ ፖርን ሱስ ያለባቸው ሰዎች ሰይጣን ነው መጥቶ የሚያሳምናቸው አይምሯቸው ላይ። ለምን እንደዚህ አታረግም? ጨንኳን አይደለ ይሄ ፖርን አለ በነፃ እኮ ነው፣ ምንም አትከፍል፣ ችግር አለ አሁን ብትገባ እሺ ብለህ ተሸውደህ ትገባለህ። ለምንድን ነው ይሄ የሚፈጠረው? እቺ ሰይጣን እቺ የጋፕ ይጠቀምባታል። ከመንፈስ ጋር ካልተቀራረብ እቺ ክፍተት ተጠቅሞ ራቅ ያደርጋል። በየቀኑ በደጋገምክ ቁጥር ደግሞ እንደዛ ነው የሚጠቀም። ርቀቱም እየሰፋ ይሄዳል። አዎ አንተ ላይ እግዚአብሔር ካላየሁኝ ዛሚንስ ከእግዚአብሔር ጋር እየራኩኝ ነው ማለት ነው። ገባ? ኢትዮጵያ እያንዳንዱ ማለት ነው እያንዳንዳችን እግዚአብሔር ከተያየን እርስ በራሳችን ላይ እንዴት አድርገህ ሌላ ሰውን መግደል ትችላለህ? እንዴት አድርገህ ሌላ ሰውን መስረቅ ትችላለህ? ገባህ አይደለ? ፍቅር ያስተምርሃል።